በዛሬ ቪዲዮ በስልካችን ብቻ ቪዲዮችን በማየት እና የተለያዩ ሰዎችን በመጋበዝ ሊከፍለን ወደሚችለው አፕሊኬሽን እንሄዳለን ማለት ነው። ይህ አፕሊኬሽን ከሌሎች ለየት የሚያደርገው ነገር የሰራነውን ብር በቀጥታ ወደ ባንካችን መላክ ይችላል ማለት ነው። ስለዚህ ቪዲዮን ሳታሳልፉ ይት በእርግጠኝነት ይከፍላችኋል። ከእናንተ የሚጠበቀው ቪዲዮን ላይክ በማድረግ መጀመር ብቻ ነው። አሁን አብራችሁን ቆዩ። በመጀመሪያ ላይ የምናደርገው ምንድነው? እንግዲህ ስቴፑን ምንም ሳታሳልፉ እዩት ማለት ነው። ሜቢ ካሳለፋችሁት እንትን ሊያበች ስለሚችል ማለት ነው። ሳታሳልፉ እዩት። አሁን በመጀመሪያ ወደ ምን ሄዳለን? ወደ ክሮማችን እንሄዳለን ማለት ነው። ስለዚህ እንድናነጋለን መጀመሪያ ወደ ክሮም እንገባለን ማለት ነው። ልክ ወደ ክሮም ከሄድን በኋላ ምንድነው እቺ ሰርች ታይፕ የምትለዋ ላይ ወደ ሰርች እንገባና ምን እንለዋለን? ከዚህ ላይ ካሽ እኔ የምጽፈው እንግዲህ በትክክል እያያችሁ ጻፉ ማለት ነው። ካሽ ቪአይቢ ብለን ሰርች እናደርገዋለን ማለት ነው። ልክ ካሽ ቪአይፒ ብለን ሰርች ካደረግን በኋላ መጀመሪያ ላይ የሚመጣልን አለ ማለት ነው። ልክ ያ መጀመሪያ ላይ የሚመጣልን ምንድነው አድርገን እሱን ክሊክ እናደርገዋለን ማለት ነው። ልክ እሱን ክሊክ ካደረግነው በኋላ ምን ይከፍልናል? ልክ እንደዚህ አይነት መንገድ ይከፍትልናል ማለት ነው። ቱዳይ ኤቭሪዋን ወርክ ኦንላይን ይላል ማለት ነው። ይህ ማለት ማንም ሰው ሊሰራው የሚችል አይነት የስራ ነው ማለት ነው። ስለዚህ የተለያዩ ሰዎችን በመጋበዝ እና ቪዲዮችን በማየት ይከፍለናል ማለት ነው። ከዚህ ጋር ልክ እንደምናየው ዋች ብራንድስ ይለናል። ከታች ደግሞ ምንድነው ኢንቫይት ፍሬንድስ ይላል ማለት ነው። ቪዲዮችን በማየትና ሰዎችን በእኛ ሊንክ ሰዎችን በመጋበዝ ብር መስራት እንችላለን ማለት ነው። አሁን ቀጣይ ወደ ምንድነው ለመጀመሪያ ጊዜ ልንከፍት ስለሆነ ምንድነው ሳይን አፕ ናው የምትላለች እሷን አንዴ ክሊክ እናደርጋታለን ማለት ነው። ልክ እሷን አንዴ ክሊክ ካደረግናት በኋላ ምንድነው ወርታች ዝቅ ስንል ምንድነው ፉል ኔም ይለናል ማለት ነው። ስለዚህ ልክ እዚህ ጋር የምናደርጋለን የራሳችን ፉል ኔም እናስገባለታለን ማለት ነው። ከዚህ ምን ይመጣልናል? ኢሜል አድሬስ ይለናል ማለት ነው። ልክ ከዚህ በፊት እንግዲህ አንድ የሰራሁት አለ የራሳችን የቢዝነስ ኢሜል እንዴት አድርገን መክፈት እንደምንችል በሌላ ቪዲዮ ሰርቼ ለቅቅ ያለው ማለት ነው። እሱን ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ ለዛሬ እናንተ ያዘጋጃችሁት ኢሜል ካለ በዛ ኢሜል መግባት እንችላለን ማለት ነው። በመቀጠል ፓስወርድ ይለናል። እሱን ፓስወርድ እንግዲህ እንትንለታለን ማለት ነው። እሺ አሁን እዚህ ላይ የራሳችን ፓስወርድ እናስገባለታለን ማለት ነው። ነው ልክ አይም ሮቦት የሚለውን ካስገባንለት በኋላ ልክ እነዚህ ክሊክ እንዳደረግነው ራሱ ዴቱን ይሰጠናል ማለት ነው። የዛሬ ሰራንበትን ዴት ያመጣልናል ማለት ነው። ሴት እናደርገዋለን። ከታች ምንድን የምናደርገው ሳይን አፕ የምትላች እሷን ሳይን አፕ አንዴ ምንድነው ክሊክ እናደርጋታለን ማለት ነው። ከዛ ክሬቲንግ ዩ አካውንት እያለ ነው። አካውንታችን ምን እያደረገ ነው? እየከፈተው ነው ማለት ነው። ስለዚህ ልክ አካውንቱን በዚህ መሰረት ይከፍትልናል ማለት ነው። ልክ እንደምታዩት ይሄው ከፍቶልኛል ማለት ነው። ልክ ገና እንደከፈት ነው ብቻ ምን ይሰጠናል? $10 ይሰጠናል ማለት ነው። ልክ ይሄን $10 እንግዲህ እናያለን ከዚህ ማለት ነው። ዝቅ ብላችሁ ወረታች እንድስታዩት ከዚህ ምን ይመጣል? እዚህ አድቨርታይዜሽን ማለት ነው። ልክ እዚህ ምንድነው 35 ሰከንድ ብቻ በማየት ምንድነው $0.57 እከፍላለሁ እያለ ነው ማለት ነው። አሁንም ዝቅ እያልን ወረታች ስንሄድ የተለያዩ በጣም ብዙ ቪዲዮዎች አሉ። እነዚህን በመስራት ምንድነው መከፈል እንችላለን ማለት ነው። እነዚህን የ30 ደቂቃ ሰከንድ ናቸው። ልክ እሷን 30 ሰከንድ እንደተቀበልን እናያታለን ማለት ነው። ልክ ለምሳሌ አሁን እኔ አንዱ ከፍቼ ላሳያችሁ ማለት ነው። ሪዳይሬክት አድርጎ ወደ ሌላ ፔጅ ላይ ሲሄድብን እንመልሰዋለን። አሁንም ኮምፕሌት የምትለው እናካታለን። ልክ ወደ ሌላ ፔጅ ሊሄድብን ሲል አሁንም ወደ ሌላ ፔጅ የሚሄድ አይነት ከሆነ ባክ አድርገን እንመልሰዋለን። ልክ ቪዲዮ ስንከፍተው በምን ይመጣልናል? ልክ እንደዚህ አይነት አሁን ቪዲዮን ከፍቶልኛል ማለት ነው። ስለዚህ ከላይ ምን ይላል? ፕሊስ ዋይት 30 ሰከንድ ይለኛል ማለት ነው። 30 ሰከንድ ጠብቅ እያለኝ ነው ማለት ነው። ስለዚህ 30 ሰከንድ ምን አደርጋለሁ? እጠብቃለሁ። ልክ እንደዚህ ቴክስት ሲመጣ ዝም ብላችሁ ብሎክ አድርጉት ማለት ነው። ልክ እንደዚህ ቴክስት ልክ ከላይ እንደምታዩት ፕሊስ ዋይት ሰከንዶችን እየቆጠርልኝ ነው ማለት ነው። ልክ እንደዚህ አይነት ሰከንዶችን አሁን እንቆጥርና እንጠብቃቸዋለሁ ማለት ነው። ቅድም ስንት ላይ ነበር እንግዲህ ልክ እንደከፈት ነው $10 ነው ሚክ ዝም ጊፍት የሰጠን ነው ማለት ነው። ስለዚህ አሁን መጨመርና አለመጨመሩን እናያለን ማለት ነው። አሁን ይሄ ደቂቃው 30 ሰከንድ ካለቀ በኋላ ምንድን ነው አለን? ስኪፕ እንለዋለን ማለት ነው። እናሳልፈዋለን ማለት ነው። እኛ ምንድነው ልክ 30 ሰከንድ ብትሰጠን 30 ሰከንዷን ጨርሰናል ማለት ነው። ልክ አሁን እንደምታዩት ቅድም $10 ነበረች። አሁን ስንት አለች? $10 ከ54 ሳንቲም ሆናለች ማለት ነው። ልክ እነዚህ አንዳንድ አድቨርት
አድቨርት በመጣባችሁ ሰዓት ላይ ኤክስ በሉት ውጡ፣ ኤክስ እያላችሁ ውጡ ማለት ነው። ስለዚህ አሁንም ክሎዝ በሚመጣባችሁ ሰዓት እንደዚህ አይነት አንዳንድ እንትኖች ክሎዝ በማድረግ ትወጣላችሁ ማለት ነው። ስለዚህ ከታች ምንድነው ለሚለው አሁንም ኮምፕሊት የምትለዋል አንዴ ኮምፕሊት በመጫን ሌላ ዌብሳይት የሚያመጣባችሁ አይነት ከሆነ ባክ ትሉታላችሁ ማለት ነው። እንዲያረጋችሁ ባክ እያረጋችሁ ትሰራላችሁ ማለት ነው። ልክ አሁንም ሌላ ዌብሳይት ሲመጣባችሁ ባክ እያረጋችሁ ራሱ ልክ እንደዚህ ፕሌስ ዶንት ክሎዝ የሚለው ልክ እንደዚህ ሲመጣ ብቻ በመጠበቅ ደቂቃዎችን ማየት ማስቆጠር ትችላላችሁ ማለት ነው። አሁን ከዚህ ደግሞ ሁለተኛ የሞከርኩ ነው። በሁለተኛ ደግሞ ፕሊስ ዋይት ማሚያ ላይ ነው ወደ 30 ሰከንድ ደቂቃ ሰጥቶኛል ማለት ነው። እሱን 30 ሰከንድ እንመልከት ማለት ነው። አሁን እንደምታዩት ልክ ከጨረሰ በኋላ ምንድነው ከዚህ የምትሉት ስኪፕ የምትለውን ስኪፕ ብላችሁ ታሳልፉታላችሁ ማለት ነው። ልክ ስኪፕ ብላችሁ ካሳለፋችሁት በኋላ ወደ ራሱ ወደ ነበረበት ይመለሳችሁና የሚያልከች ላይ $11 ከ16 ሳንቲም ሰርቶልናል ማለት ነው። አያችሁ ልክ እንደዚህ ያረጋችሁ እንግዲህ ያሉትን አድቨርቶች ሙሉ በሙሉ እየሰራችሁ መሄድ ትችላላችሁ ማለት ነው። ቀጣይ ምንድነው የምናየው እቺ 3 ሰረዟን አንዴ ክሊክ ካረጋችሁት በኋላ ልክ 3 ሰረዟን ከነካችሁት በኋላ አሁን በቀጣይ የምናየው ምንድነው እንዴት አድርገን የሰራነውን ብር ማውጣት እንችላለን ወደሚለው ሴቲንግ እንሄዳለን ማለት ነው። ልክ አሁን እኛን 3 ሰረዟን ከነካናት በኋላ ምንድነው ይመጣል ልክ እንደዚህ አይነት ዳሽቦርድ ይመጣልናል ማለት ነው። ከታች ዝቅ እንዳለ ምንድነው ዊዝድዋል የምትላለች ማለት ነው። ዊዝድዋል የምትሏን አንዴ እንነካታለን ክሊክ እናደርጋታለን ማለት ነው። ልክ እሷን ዊዝድዋል የምትሏን እንግዲህ አንዴ ክሊክ ካደረግናት በኋላ በማል እንግዲህ አድቨርት እየመጣ በጣም ያስቸግራችኋል። ኤክስ በሉት ባክ በሉት ተመለሱ እስከዛ ድረስ እቺ ራሷ ዊዝድሮዋል የምትለው ነገር እስከምትመጣ ድረስ ማለት ነው። ልክ ዊዝድሮዋል የምትለው ልክ እንደዚህ በየማል አንዳንድ አድቨርት ይመጣል። ኤክስ በሉት ዊዝድሮዋል። አሁን ዊዝድሮዋል ላይ ካሽ ልክ መጥቶልኛል ማለት ነው። አሁን የምንድነው ክፍያ የምንፈጽምበት ወይም ደግሞ የሰራነው ብር የምናወጣበት ሴቲንግ ነው ማለት ነው። ስለዚህ የእነዚህን ሴቲንግ ኦፕሽን ከፍቶልናል ማለት ነው። የዚህን ኦፕሽን ሴቲንግ እንግዲህ ዝቅ እንዳለ በመጀመሪያ ነው በፓይፓል መክፈል ይችላል ማለት ነው። ስለዚህ ፓይፓል አካውንት ካላችሁ በፓይፓል አካውንት አስገብታችሁ ማውጣት ትችላላችሁ ማለት ነው። አይ ፓይፓል አካውንት የለኝም ካላችሁ ደግሞ ልክ ወርታች ዝቅ ብላችሁ ምንድነው የሚመጣልኝ ወርታች ዝቅ ካላችሁ በኋላ ወርታች ምንድነው ዌስተርን ዩኒየን የሚል አለ ማለት ነው። በዌስተርን ዩኒየን ወደ ባንካችን ማስተላለፍ እንችላለን ማለት ነው። ስለዚህ ከዚህ ላይ ምንድነው ዌስተርን ዩኒየን በምንድን ለማውጣት $100 የግዴታ መስራት አለብን ማለት ነው። ልክ $100 ከሰራ በኋላ ምንድነው ይወጣልናል ማለት ነው። ለምሳሌ እዚህ ፎር ኤግዛምፕል መጥቼ ከዚህኛው ዊዝድሮዋል የሚለው ነገር አንዴ ክሊክ ሳደርገው ምንድነው ይመጣልኛል ማለት ነው። ዊዝድሮዋል ምንድነው ቼኪንግ ዩ ባላንስ ይልና ምንድነው ሶሪ ዩ ሃቭ ኖት ሪቻርጅድ ይልናል ማለት ነው። ቢያንስ ሚኒመም ምንድነው $7 ቢያንስ ስራ እያለ ነው ማለት ነው። ስለዚህ አሁን እኔ $7 ስላልሞላው ማውጣት አልችልም ማለት ነው ማለት ነው። ስለዚህ እናንተ ሰርታችሁ ይሄ የቀደሙን ቪዲዮችን ታክሶችን በመስራት ወይም ደግሞ ጓደኞችን በመጋበዝ ሼር በማድረግ ባስገባችሁ ቁጥር እንደምንባችሁ $7 ከሞላችሁ በኋላ ልክ በዚህ ገብታችሁ ምንድነው የባንክ አካውንታችሁን በማስገባት ማስወጣት ትችላላችሁ ማለት ነው። ከታች ዝቅ ብሎ ምን ይላል? ከታች ዝቅ ብሎ ምን ይላል? ከዚህ ላይ ዊዝድሮዋል ዩ earning ይልና ማለት ነው። earning ይልና ምንድነው ከዚህ ላይ ቢያንስ ከ1 ቀን እስከ 3 ቀን ሊፈጅ ይችላል ማለት ነው። የሰራነውን ብር ወደ ባንካችን በምናስተላልፍበት ሰዓት ላይ ከ1 ቀን እስከ 3 ቀን ሜቢ ሊያቆየን ይችላል ማለት ነው። ስለዚህ ይሄ መንገድ አሪፍ ሜትር ነው። እንደተማራችሁበት ተስፋ አድርጋለሁ። ቪዲዮ ከተመቻችሁ ቪዲዮ ላይክ እያደረጋችሁ በቀጣይ እንግዲህ ምን አይነት ቪዲዮ እንድሰራ ወይም ደግሞ በቀጣይ ደግሞ ዊዝድሮዋል ሳድርግ እንዳወጣ ቪዲዮ ከፈለጋችሁ ኮሜንት ላይ ጻፉልኝ፣ አነባዋለሁ ማለት ነው። በኮሜንት መሰረት እሰራላችኋለሁ ማለት ነው። እንዲሰራላችሁ የምትፈልጉት ቪዲዮ ካለ በኮሜንት ላይ ጻፉልኝ፣ እሰራላችኋለሁ ማለት ነው። በየጊዜው የምንለቃቸው አዳዲስ ፕሮግራሞች አሉ። በየጊዜው የምንለቃቸው እንግዲህ እንደዚህ አዳዲስ ትምህርቶች አሉ። ያንን ትምህርት ቶሎ እያገኙ ራሳችሁን በትምህርት ወይም ደግሞ የማታውቁት አዳዲስ ሴቲንጎች ካሉ መማር ትችላላችሁ ማለት ነው። ስለዚህ 5ኛው መንገድ ምንድነው ይህንን ቻናል ሰብስክራይብ በማድረግ በየጊዜው የምንለቃቸው አዳዲስ ቪዲዮዎች እንዲደርሳችሁና የምንለቃቸውን ትምህርታዊ ቪዲዮዎች እንዲከታተሉ እንዲሁም ከኛ ጋር ቤተሰብ እንዲሆኑ ጋብዘናችኋል ማለት ነው። በቀጣይ እንግዲህ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልን።